እናትህን የምታንቋሽሽ ከሆንክ በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ፣ በእናት ይታፈራል እንደ ለመሆኑ። በእናት በአባት ስሟ ብቻ እኮ አቻ የለውም። እናት ናት። በእናት ይታፈራል። ፊቷ ስለበለዘ፣ በእኛ ቀጥና ስለሆነች፣ አለባበሷ ስላላማረ፣ እኛን ለማሳደግ ስለተጨነቀች፣ ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑል ሐኪም ወቃለ ሊብኒሂ ኢእቲኒ ቢሸይኢን ሚነል ጀና፣ የጀነት የሆነን ነገር አንጣልኛል። ፈአስረዐ አልወለዱ፣ ልጁ እየሮጠ ሄደና ፈአታሁ ቢሐፍለቲን ሚን ቱራብ፣ አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? ሃዛ ቱራቡን ሚን ቱራቢል ጀና፣ ሃዛ ቱራቡን ሚን ቱራቢል ጀና። ወቃለ ሉቅማኑ ሊብኒሂ ሚን አይነ ጅእተ ቢህ፣ ከየት ነው ያመጣኸው? ዱንያ ላይ ነው ያለህ የጀነት አፈር ከየት አገኘህ አለ። ቃል የሉቅማን ልጅ ብሎ አለ ሚን ታሕቲ ቀደሚ ኡሚ፣ ሚን ታሕቲ ቀደሚ ኡሚ፣ ከእናቴ እግር ስር ነው ያገኘሁት። አንዴ የአላህ መልእክተኛ አንድ ሰው ጅሃድ መሄድ አለብኝ ሲሏቸው እናትና አባት አለህ ወይ አሉ። አዎን አላቸው። እናት አለህ? አዎ። ኢልዘመሃ ፈኢነል ጀነተ ተሕተ ሪጅለይሃ ወፊ ሪዋየቲን ዒንደ